ሀቢብቲ እዛ ሙሰልሰል የሚባል ህንጻ አለ፣ ያጎቴ ነው። አሁን ማስቀጠርሽ ቤት ካልተስማማሽ ደውይልኝ፣ እዛ ህንጻ ላይ አስቀጥርሻለሁ። አንቺን የመሰልሽ ልጅማ በረሃ ይበላሽው። እኔ እዛ በረሃ ላይ ማለት ነው ውሃ ሆነሽ ተጠምቼ ባገኝሽ ሁላ አልጠጣሽም ሁላ ነበር። እሺ ግን ስራ ይበዛበታል እንደ ቤቱ? የምን ስራ? ቤቷ እኮ አንድ ባንድ ጠባብ ነች እኮ። ጠርገሽ ደስ ካለሽ ሞልወል ነው። እራት ራሱ እኮ ሰርታ የምታቀርብልሽ እኮ ቀጣሪሽ እኮ ነች። ይሄን ሩዝ ነሽ፣ አሳ ነሽ፣ ዶሮ ነሽ፣ ዝም ብለሽ ማጫወት ነው። አልዋይን ሳድዋይን ማዋይን ይለዋል እኮ ያለው። አናግረኝ ከዚህ አታ እዚህ ሄደህ ግመል ለመጠበቅ ምንድነው የሚያስቸኩል? ቡሪ ፊት ይኸውልህ፣ ስነ ስርዓትን ያዝ። ቀጥይ የኔ እናት። እሺ ሙቀቱስ ግን? የምን ሙቀት እንዴ? እኔ ምልክሽ ቦታ 40 ምንጭ በይው። እንደውም በበርድ እንዳትሞቺ ነው እኔ የምፈራው። ስለዚህ ከመሄድሽ በፊት አስኩ ጨረታ ትሄጂና ቆንጆ ቆንጆ ሹራቦች በቅናሽ ትገዣለሽ። እዛው ውድ ነዋ ጃኬት። እኔ እንዲሁ አይቼሽ ራሱ የሆነ ቀመር ቀምሬልሻለሁ። በቃ ያን ቀመር ግን እዚህ ሀገር ሆነሽ ለማሳካት በጣም ከባድ ነው። ስለዚህ እዛ ሀገር ትሄጂና ሴትዮዋ ቤት ገብተሽ ሴትዮዋ በወጣሽ ቁጥር የእሷን ልብስ እየለበሽ ለእኔ ፎቶ ትልኪልኛለሽ ማለት ነው። እኔ ያን ፎቶ ለትላልቅ ድርጅቶች ልኬ እዛው ሀገር እዛው ቤት ሆነሽ በሞዴሊንግ እኔ አስቀጠርሻለሁ። ኧረ አለቃ አንተ ይኸውልህ ከዚህ በኋላ ብታቋርጠኝ ማለት ነው አናትን እንደ ገስቲር በሳስቼ እሳት ነው የምጠደብህ ከልብ። ይኸውልሽ የኔ ቆንጆ አንቺ በቃ እዛ ሀገር ሄደሽ እኮ በዝቡዛና ሸለብዛ በዝቡዛና ሸለብዛ ማለት ያለብሽ እኮ። እሺ ግን ቋንቋውስ? ቋንቋ ደግሞ ምን ይከብዳል? በጣም ቀላል እኮ ነው። ዋናው እኮ የላ ማለት እኮ ነው። በቃ የላ ካልሽ ምን ይከብዳል? የላ 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 ማለት ነው። ከመሄድሽ በፊት ደግሞ እንዲያግዝሽ ኤምቢሲ ፎር ማየት ነው። አና ለአቦክ መልሰድሰሪ ሰያራ ተላቶ ተለቲ ይላል። ምን ይከብዳል? አሁን ነገ ጧት ፓስፖርትሽን ይዘሽ ነይ ነው ያልኩሽ። እሺ በቃ ላባሽኪሪ ብያለሁ። ደህና ይግጠምሽ ናንተ